ሰው እናትን አክብሩ ሊል ይችላል። ሰዎች እናታቸውን አክብር አባትን አክብር ሊል ይችላል። በእስልምና ግን እናት አክብር አባት አክብር አይደለም፣ ትእዛዝ ነው። ማክበር ሳይሆን ትእዛዝ የምትፈጽመው ነው። እናት ማክበር አለ ማክበር፣ አባት ማክበር አለ ማክበር ምርጫ አይደለም። እኛ እንደዚህ ሄደን ምን መክሮ የለም እንደ ኢስላም ምርጫ የለውም። አላህ ለእናትና ለአባት ምርጫ ያለመኖሩን ማረጋገጫ የሌላ እምነት ተከታይ እንኳን ቢሆኑ እናትና አባቶቻችሁ ወሳሂቡሁማ ፊ ዱንያ ማዕሩፍ። እናቴ አመመሽ ወይ? መጣውልሽ እናቴ አስቤዛ አልተሟላልሽም? መጣው እናቴ። ምንድነው ደበረሽ? ሐኪም ቤት ልውሰድሽ እናቴ? የፈለገ እምነት ተከታይቱ ወሳሂቡሁማ ፊ ዱንያ ማዕሩፍ። አንተ ያለ ላይ ርባት፣ አንተ ያለ ላይ ጠማት፣ አንተ ያለች ላትከጅል በሃይማኖት ጉዳይ ብቻ ሲመጡብህ ለኩም ዲኑኩም ወሊየዲን። እናቴ አንቺም በሃይማኖትሽ ነሽ፣ እኔም አላህ አዞኝ ነው። አንቺ የምታመልኩ ያዞሽ አይደል? አዎ፣ እዚህ ጋር መለያችን ነው እናቴ። ከዚህ ውጭ ግን በሃይማኖት ጉዳይ በስተቀር እኔ አንቺን እንድኸድም ካንቺ ጎን እንድቆም ስላንቺ ማንነት እንድከታተል አላህ አዞኛል። ድንገት እናትም ሸሃዳ እንዳትይዝ ያረከው እኮ አንተ ልትሆን ትችላለህ። ለምን? ገምጫጫ የሆነ ባህሪ እሷ ጋር እያሳየው ነው። የሆነ ነገር አድርግ ስትባል ትላለህ። ስልክ ስትደውልላት አታነሳላትም። እንደውም እሷ የሌላ እምነት ተከታይ ስትሆን ሜዳ ላይ እስልምና ማሳየት አለብህ። ሁሉም ሐጃ ከሷ በኋላ ነው። ሁሉም ሐጃ ከሱ በኋላ ነው። ከነሱ በላይ ሐጃ የለንም ዱንያ ላይ። ለምን? የነሱ ቃና አንቱ የአላህ መላእክተኛ ወይ አባቴ ገንዘቤን ይከጅላል፣ አባቴ ገንዘቤን ይከጅላል፣ ሊወስድብኝ ይከጅላል ሲላቸው ምን ይገርማል እሱን ያሉት። ገንዘብም አንተም የሱ ነው ያሉት። እሱ ለገንዘቡ ክስ ሊያቀርብ ነበር። ስለ ብሩ ሳይሆን አንተም የሱ ቃና ነው ያሉት። አላህ Subhanahu Wa Ta'ala እንግዲህ አጠገብ ብዙ አባት ብዙ እናት ቀብር ገብተዋል። አላህ ቀብራቸውን አላህ ያሳምረው። ረውደቱል ሚን ሪያዲል ጀና አላህ ያርጋቸው። እኛም እንግዲህ ቀብር ገብተን እማይረሱ ልጆች አላህ ይስጠን። ያው በዛም በዚህ ማለቁ አይቀርም። ወደርንም ጠላንም እቺ ዱንያ ማለቁ አይቀርም። ሰዎች ቢያፈቅሯትም ባያፈቅሯትም ቁል መታዕ ዱንያ ቀሊል ነው ያለ አላህ። የዚህች ቅርቢቷ ትንሽ ናት ነው ያለው። አላህ ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ትተምሄድ ማለት እኮ መች ሞት ካንተ። ስንት አባቶች ሞቱ፣ ስንት እናቶች ሞቱ። 150 100 120 ሚሊዮን ብር ጥሎ ሄደዋሉ። አንድ ሰው በሰደቃ እንኳን ያስታውሳቸውም። አንድ ኢላ መን ረሒመ ረቢ። አላህ ያዘነላቸውማ የአባታቸውን ውርስ ሳይሆን አረ እኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ። ሁሉም መጥፎ አይባልም፣ ሁሉም ጥሩ አይባልም። ብዙ ግን የምናየው ቶሎ ይወርሳል፣ አባቱ ያልነዳው መኪና ሲነዳ ነው የምታየው። ወዲያው ካልኩሌት ነው የሚደረገው ስለራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም። ኸይረኞችስ በእናታቸው ስም አምፖል ያስገባሉ፣ አንድ ቁርአን ገዝተው ያስገባሉ፣ በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ። በእናቴ ስም ሙአዚኑን ይጃሉ ይላሉ፣ በእናቴ ስም ኢማሙን ይጃለው፣ በእናቴ ስም መስጊድ የሚخدመውን ጥበቃ ይጃለው። አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል። ተራ ኢማም ሲባል ተራ። ለምን? 00 መኪና የለውማ፣ 00 መኪና የለው። ሙአዚን ሲባል ተራ ይመስለናል። ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም። ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ፣ ሌላ የለም። ሌላ ወደ ሺሻ ኑ፣ ወደ ጫት ኑ፣ ወደ ድብድብ ኑ፣ ወደ ሲኒማ ኑ፣ ወደ ድራፍት ቤት ኑ እያለ ነው ጥሪ የሚያደርገው። ብልጭልጭ አርጎ ድርግም አርጎ ዲኮር አብርቶል ይጠራል። ብርን ትከፍላለህ፣ ትንገዳገዳለህ፣ ትቦስ ትወርቃለህ። ለአራት ተሸክሞ አልጋ ላይ ይወረውራል በገዛ ገንዘብ። ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው እኮ። አይገርምም? ሙጃሂዲንን በልጦ አላህ ያሳያችሁ። እንደ ህይወትም መስጠት የበለጠ እኮ የለም አይደል? ከነዚህ በልጦ ግን ነገ የውመል ቂያማ እንደ ግመል ሻኛ ሙአዚን ይታያል። በቃ የኛ ሀገር ሙአዚን ደግሞ አንጀት ነው የሚበሉት። ማንም ጓደኛ የላቸውም። ደሞዛቸው 4000 ነው። ለብድር አያመቹ፣ ለብፌ አያመቹ። የ15000 ብር ደግሞ ሱፍ አይለብሱ። ማን ያያቸው?
ማን ነው ከማካከላችን ሙአዚኑ ጓደኛዬ ነው ተዳሬ ላይ ችግር ሲፈጠር እጅ ያማክረዋለሁ ኢማማችን ጓደኛዬ ናቸው የሆድ ጓደኛዬ ናቸው ችግር ሲኖር እጅ ያማክራቸዋለሁ ስራዬ ላይ እንደዚህ አይነት ቢዝነስ ሲመጣ እንዳይሳሳትና ቤቴ حرام እንዳይገባ ኢማሜን አማክራለሁ ማን ነው እስቲ አለኑ እዚህ አይነት ሰው አለኑ ከሌለ ባዶ ነው የሆነ ሰው እኮ ሊኖር ይገባል የሆነ ሰው ሲጨንቆ እንኳን ጠንቋይ ያለው እኮ ጠንቋይ ሊያጭበረብረው ሊያምታታው ሊያፋታው ገንዘቡን ሊዘርፈው ጠንቋይ ይዛል እኮ ሰው ኢማሙ ሙአዚኑ የሚቅር ካልክ ደግሞ ብልሆች ጓደኛ የሚያደርጉት ማንንም መሰለ እናታቸው ነው ብልሆች አባታቸውን ጓደኛ ያደርጋሉ እስቲ እናቴ እንደዚህ እየተፈጠረ ነው ባባ እንደዚህ እየተፈጠረ ነው ምን ትለኛለህ አባዬ እንደዚህ ሊጀምር ነው እናቴ እንዲህ ሊጀምር ነው ምን ትይኛለሽ አባኛ ጭንቅላት በቃ ቻሮጊት ጋር እንዴት አርጌ ላውራ የሽማግሌ ጋር እንዴት ላውራ አጃይብ ትገባለህ አብሽር አንተም ከዘራ መያዝ አይቀር ወደዛ ጀማዓ መግባት አይቀርም ሱነተ አላህ الكون ነው መቼ ነው እናትን ጓደኛ ያደረካት አንዳንድ የሚያሳዝኑኝ ጠቦች አሉ ምንድነው የተጣላችሁት አይ እናቷ ጋር ሊድ ብላኝ እኮ አስቸገረችኝ በተቃራኒ ደግሞ ምን ሰማለህ አይ አባቷ ጋር እጄ ሲሄድ ምን ነው አመሸ ብላ ተጣላች ላ ኢላሃ ኢላላህ ምን ያለ እንደወረድና አያችሁ ሚስት እናቴ ጋር ሊድ ካለች አረ ሂጂ እናቴ ከቻልሽ አድረሽ ነኝ ሂጂ እናትሽ አይደሉ ምንድነው ናክል ዱንያን ትልቅ ያረግ ነው እናቷን አይታ ትምጣ እንጂ አድራ ትምጣ እንጂ 30 አመት ያሳደገቻት እናቷ አንተ 10 አመት 5 አመት ካገባት ካሁን በኋላ እናትሽ ጋር ምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል አንተ ራስህ እሷም ደግሞ እናት ጋር እንዴት አመሸ ቀለል እናርጉ ቁጭ ብለን እንወያይ ፈረንጆቹ ከዝንጀሮ እየተግባቡ እኮ ያሳዩን ነው አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘ እናቷ ቤት ለምን ሐጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው እሷን እያቀፍክ እናቷን እየናክ ትዳር እንዴት ይከዳል እናትን የሚያክል ማንንም ሰው በዱንያ ላይ አንድ እናት ነው የሚሰጠው ሲያገባ ሁለት እናት አላህ ያረጋለታል ዝም ብሎ ባህላችን ላይ ለመርነው አይደል አውዙ ቢላህ አማቾች እኮ ማለት አማሽ ማለት እኮ ይላል በቃ ጭራቅ ነው አይደል አማቻው ላ ኢላሃ ኢላላህ አረ ወርቅ የሆነ አማች አሉ ወላሂ በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ ጭንቀት የሚያስጨንቃቸው ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ እናት ጋር ለመሄድ ከፈቀድክ ሰላም ከሆነ ወይ ደማደር ቀለል እናርኩ والله ታልቃለች አለች ዱንያ ጭራቅ የሆነ ባል ሰጥቶሻል ቶሎ ሩጪ ነው አይደል የምትባለው አረ ከረፈደብሽ ይገልሻል ቶሎ ሩጪ ይባላል ይሄ والله ጠባል ነበር እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናት ጋር ልሄድ ፈልጋለሁ ፍቀድልኝ ለምን የሱም እናት ናታ ትላንት አይስማትም ነበር አሁን ይስማታል ትላንት አይጨብጣትም ነበር አሁን ይጨብጣታል ነገሮችን ከበድ ስናደርግ ትልልቅ ችግሮች አላህ ይሰጠን ትልቅ ትዳር ላይ ችግር እንፈጥራለን ስለዚህ ሊድ ካለች ትሂድ ሰላም ትሁን ኢንፎርሜሽን ዛት መጣለች እዛ ከሄደች ነው የምትለወጠው የሚለው ሸይጣን የለወጠብህ እናት አትለውጥ ትንሽ ኢማን ከሌላቸው በስተቀር እናቶች ልጃቸው ትዳር ላይ እንድትወጣም አይፈልጉ አንዳንድ ዝም ብሎ በዱንያ የሰከሩ ካልሆኑ በስተቀር ብዙዎችም እዚህ ነገር ውስጥ አይገኙም ስለዚህ እናቴ ጋር ሊድ ያለሽ ቤታችን ጠብ መግባት የለበትም አባቴ ጋር ሊሄድ ነው አባቴ ጋር አምሽቼ ነው እኛኮ በንጹህ ቀልብ ስናይ ባልሽ አምሽቶ ሲመጣ አልহামዱሊላህ እንኳን በሰላም መጣል ይሻላል እኮ ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን የምንፈታቸው ነገሮች በጣም ቀላል ናቸው ስለዚህ እነዚህ ቤተሰቦቻችን አላህ Subhanahu Wa Ta'ala ከሰጠን ትልቅ ጸጋዎች ናቸው ለዚህም ነው ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ
እኛ ሰላታችንም እናቃለን ጾማችንም እናቃለን እያንዳንዱ ኸይር ስራ የሚባሉን እናቃለን ይሄ የጀነት መስተንግዶ በመናችን ነው ጌታችን ብለው ይጠይቁታል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉ ይሄ መስተንግዶ ለነዚህ ለአባትና ለእናት በስራቱ ይነገራቸዋል አዎ ጾማችሁም አይደለም ዘካችሁም አይደለም ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላሉ የዛሬ 20 ዓመት አባት ሞቶ ከሆነ 20 ዓመት ሙሉ ሱቁ ክፍት ነበር ማለት ነው አሁን ከዚህ በኋላ 20 ዓመት ምትቀጥል ከሆነ 40 ዓመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala ያጅሩ ተካፋይ እንዲሆኑ ያደርጋቸው ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ ዛሬ ማስቀመጥ ያስፈልጋል የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው والله ትልቅ ነገር አውርሳል አንተ ለዚህ ነው አንድ አባት ለልጆቹ ኮሲያ ይናገር 100 ሚሊዮን ብር ጥዬላችኋለሁ አንተ 30% ውሰድ አንተ 20% ውሰድ አንተ 10% ውሰድ ማለት አይችልም ከሱ የሚጠበቀው ምንድነው መሞት ብቻ መመደብ አይችልም ቁርአኑ መድቦ ጨርሷል ካለ ደይኑን ብቻ ነው የምናስቀድመው ብድር ካለበት ይከፈለለታል ከዛ በኋላ ለወንዱ ምን እንደሚሰጠው ለሴት ምን እንደሚሰጣት ለሚስቱ ምን እንደሚሰጣት አንድ 8ኛ አንድ እንዲንኛ ተብሎ ተመዳድበዋል እኛ ወሲያ ለልጆቻችን ማድረግ ያለብን المال والبنون زينة الحياة الدنيا የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልገው አባት እንደ አባትነቱ እናት እንደ እናትነቱ እንድትጠራ አላህ Subhanahu Wa Ta'ala የሰጠንን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን በመንኗኗርበትና ደግሞ ከነሱ ጋር አብረን በመንኖርበት ጊዜ በመንገናኝበት ጊዜ ደግሞ የስነ ምግባር ትምርቶችን አላህ ያስተምረናል ምን ብሎ وقضى ربك الا تعبدوا الا اياه ከጌታችሁ ከአላህ ውጪ ማንንም ላታመልኩ ለሱ ብቻ ልታጎበድዱ አላህ በእናንተ ላይ ወስኖባችኋል ይሄ ትእዛዝ ነው ልክ ሰላት ሁላችንም አላሁ አክበር እንዳለ ምንድነው የምንለው ኢነ ሰላቲ ወኑሱኪ ወመህያያ ወመማቲ ሊላሂ ረቢል ዓለሚን ህይወቴም ሞቴም ስግደቴም እርዴም ለዓለማት ጌታ ለአላህ ብቻ ነው ልክ እንደዛው አላህ ስለናት ሊነግረን ፈለገና መጀመሪያ ግን ዋናው ባለቤቱን እንዳትረሱ ብሎ وقضى ربك الا تعبدوا الا اياه ከጌታችሁ ውጪ ማንንም ላታመልኩ አለ ለምን አላህ Subhanahu Wa Ta'ala በሰው ልጆች ላይ ከሚጠላው ነገር ምንድነው ሽርክ ነው ቀኑም ለሊቱም ያአላህ መታጎበድደውም ለአላህ ሸህ የሚባል ካለ ታከብረዋል እንጂ አታጎበድድለት ጠንቋይ ካለ አታጎበድድለትም ወደ ሰላት እንዲመጣ ወደ ኢማን እንዲመጣ ወደ ተውበት እንዲመጣ ትነግረዋል እንጂ ምንም አታደርግለት ምክንያቱም ጠንቋዩም የሚበላ የሚጠጣ የሚሸና የሚተኛ ነው ምንም ሊያደርግ አይችልም የሚበላም የሚጠጣም የሚሸናም ብሎ ደግሞ አላህ ይሄን ያወቀ ደረጃ የሰጣቸው ለሁለት ሰዎች ብቻ ነው ወቢልዋሊደይኒ ኢህሳን ለወላጆቻችሁ መልካም ዋሉላቸው ማብላቱ ማጠጣቱ አብሽሩ ማለቱ ማማከሩ በተለይ አሁን ያለው ወጣት በጣም መጠንቀቅ ያለባችሁ ባባ ሽማግሌ ሊልክ ነው ብለ ቶሎ አትጀምር እንዲያይጀምር ኒካስብ ያለው ነው ልጅቷን ካየ ከጨረሰ ኡር ልንመጣ ነው ሲባል ለአባቱ የሚነግር ልጅ አለ ይሄ አዳብ አይደለም ቁጭ ብላ ማክሮ የሱ ንብረት አይደል እንዴ አባዬ ትፈቅድልኛለህ ወይ ኒካስብ ያለው ምን ትለኛለህ ብለ ቁጭ ብለ ስታማክሮ አልহামዱሊላህ ለዚያ በቃኝ ጌታ ብሎ አላህን ያመሰግናል አባት
ስትጨርስ አይደለም የሚነገረው ስትጀምር ነው የሚነገረው እንዲከለክል በር እንድትከፍት ሳይሆን መጠየቅ አለብህ ልትወጣ ነው እኮ ከዛ ቤት 25 ዓመት 20 ዓመት 22 ዓመት የተቀመጥንበት ቤት ልንወጣ ነው ቁጭ ብለን አላህ የሾመውን አንተ ልታወርደው ስለማትችል አላህ ከፍ ያደረገውን አንተ ዝቅ ልታደርገው ስለማትችል ባባ ምን ትላለህ አንድ እዚህ ቤተሰብ አባቷ እንዲሆነ እናቷ እንዲሆነች እዚህ አካባቢ ቢሆኑ አስቤያለሁ ወደ ኒካ ልገባ አስቤያለሁ ብለ መጀመር አለብህ እንጂ አንዳንዴ ያው ትንሽ ገንዘብ ሲኖረን አባቱን ባሪያ ለማድረግ የሚያስብ አለ እንዲህ የሚያስብ ካለ እሱ ራሱ ቂያማ ቆሞበታል ምክንያቱም ልጁ ሲመጣ የሚፈራው አባት አለ እርግጠኛ ነኝ ይሄ የሚፈራው ልጅ ቦክስ ስለሚማታ ሳይሆን በገንዘቡ ቤቱን ስለያዘ ነው በቃ የመብራት መከፍለው ነኝ የውሃ መከፍለው ነኝ የትምህርት ቤት ነኝ የእንዲህ ነኝ ብሎ የሚኮፈስበት ስለ በሽታ ስላለ ነው ያንተ አንድ አመት አለ 100 አመት ብትخدማቸው አንድ የምትጨምረው ነገር የለም አንድ የምትጨምረው ነገር የለም በየቀኑ መረቅ ለምን አታጠጣቸው በየቀኑ ብፌ ለምን አታቀርብላቸው አለ የተባለ ገበያ ቦታ ሁሌ እየሄዳችሁ ሚዱ ምትላቸው አንተ ቲማቲም ነህ እነሱ ጋር የሚጨፈለግ ቲማቲም ነህ አንሰነ መታየት ያለብህ አይ ብዙ ግንኙነቴ ከባለ ስልጣን ነው መስጊድ በጣም እከበራለሁ ትልቅ ሰው ነኝ አንተ እነሱ ጋር ትንሽ ነህ ልትከበር ትችላለህ እነሱ ጋር ግን ትልቅ አይደለም ትንሽ ነህ ሲያወሩ እንኳን ልትቀድማቸው አትችልም ያን ሁሉ ተከልክለሃል አንተ ሲያወሩ እንኳን ልትቀድም መንገድ እንኳን ሲሄዱ ልትቀድም አትችልም ድንገት ሾክ ይመታቸዋል ሾክ እነሱን ከሚመታ እኔን ይምታ ብለን እንጂ መቅደም አትችልም ድንገት አላህ ይሄ ረህመቱን የሚመጣ ረህመት እንዳይመጣ ያደረግነው በወላጆቻችን ጋር ያለን ግንኙነት እጅግ በጣም ዝቅተኛ ነው አላህ ደግሞ ዛሬ በህይወት የሰጠን አባት ወይም እናት ደግሞ ካለ አረፈደም ዛሬ አሁን ዳዋውን እንጨርሳለን ስንጨርስ ትጀምራለህ ችግር የለም ኢነላህ ላ ይغير ما بقوم حتى يغيروا ما بانفسهم አላህ አንድ ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ ጅብሪል መጥቶ አይለውጥልንም እኛን ለውጥ የሚያስፈልግ እስከ 5 ሰዓት ቁጭ ይያልክ ኒካ ማሰር ፈልጋለሁ ትላለህ እንዴት ታስራለህ መጀመሪያ ወጣ መርካቶ ካርቶን ተሸከም ጆንያ ተሸከም የቢዝነስ ሲስተም ልመድ 5 ሰዓት ቁጭ ብሎ ሲር ተደረገብኝ ይላል ራስ ላይ ነው ሲር ያረከው ዝም ብለን ጭንቅላታችን ምናደክም ሰዎች አለ 5 ሰዓት ተነስቶ ሲር ተደረገብኝ ይላል እውነትህ ነው እንዳንተ የተደረገበት አለ አንደኛ የተደረገበት እኮ አንተ ነው ዱዓ የተደረገለት እኮ ጧት ወጥቶ ስራ ለሚሰራ ሰው ነው ነብዩ ገበያውን ባርክለት ያሉት አለይሂ ሰላቱ ወሰለም ገበያው እንዲባረክ የነገሩት ያንን ነው 5 ሰዓት ላይ ጫቱን ጀምሮ መቅሪብ ላይ ያቆማል ሲያሰላስል ፒያሳ ሲሄድ ቦሌ ሲሄድ 7 ሰዓት እንቅልፍ ወስደዋል ሙአዚናችን ሐያ አለ ሰላት ሲሉ ለምን ይመጣል ምን ያደርግለታል ለምን ፒያሳ የሱ ነው መርካቶ የሱ ነው ሁሉ የሱ ነው ጧት ሲመጣ ምንም የለም ምንም ስለዚህ ያንዳንዱ ነገር ለአላህ ብቻና ብቻ ነው